ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን እነሆ ጀምረናል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያም አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች እንዲሉ አበበ ጺሞ የተባለ ግለሰብ ኢሳን ቴሌቪዥን ላይ ከደረጀ ሀብተወልድ ጋር ባደረገው ቆይታ ከአፋሕድ ውጭ ያሉትን ፋኖች እንደመስሳቸዋለን፣ በተለይ የፖለቲካ ስበት ማዕከል የሆነው ሸዋ ውስጥ የሚንቀሳቀሱ የአማራ ፋኖ በሸዋ ፋኖችን እንደመስሳቸዋለን ሲል በዛቻ የተሞላ ኃይለ ቃል ሲናገር ተደምጧል። ስራውንም ጀምረናል ሲል ተናግሯል። ዝርዝር አለው የምታደምጡት ይሆናል። ወጣት እያፈሰ ወደ ጦርነት የሚማግደው የብልጽግና አገዛዝ አሁን ደግሞ የባንክ ጥበቃዎችን በግዴታ ለወታደርነት ስጡኝ እያለ ባንኮችን እየጠየቀ ይገኛል። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦር የተሰጠ የማሳሰቢያ መልእክት አለ። ምን ይላል? አብራችሁን ስትቆዩ የምታደምጡት ይሆናል። ክቡራን አድማጮቻችን እነዚህንና ሌሎች መረጃዎችን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች እንዲሉ አበበ ጺሞ የተባለ ግለሰብ ኢሳን ቴሌቪዥን ላይ ከደረጀ ሀብተወልድ ጋር ባደረገው ቃለ ምልልስ ከአፋሕድ ውጭ ያሉትን የአማራ ፋኖች እንደመስሳቸዋለን፣ በተለይ የፖለቲካ የስበት ማዕከል ከሆነው ሸዋ ውስጥ የሚንቀሳቀሱ የአማራ ፋኖ በሸዋ ፋኖችን እንደመስሳቸዋለን ብሏል። ልክ እናስገባቸዋለን ሲልም በዛቻ የተሞላ ኃይለ ቃል ተናግሯል። ይህንን ለማድረግ ደግሞ ስራ ጀምረናል እያለ እየዛተ ይገኛል። በእስክንድር ነጋ የሚመራው የአፋሕድ ቡድን ከአገዛዙ ስንቅና ትጥቅ እየተበረከተለት ከምድር ኃይል እስከ አየር ኃይል ሽፋን እየተሰጠው አማራን ብለው በወጡ የአማራ ፋኖች ላይ ጥቃት መክፈቱን ቀጥሏል። እድል ቀንቷቸው ቢያሸንፉ ግን በመጨረሻ ጋላቢዎች ብቻ ሲቀሩ ተጋላቢ ፈረሶች ይበላሉ፣ ይጠፋሉ። አፋሕድ ላይ ያላችሁ ወጣቶች በጊዜ ንቁ። ወጣት እያፈሰ ወደ ጦርነት የሚማግደው የብልጽግና አገዛዝ አሁን ደግሞ የባንክ ጥበቃዎችን በግዴታ ለጦርነት ስጡኝ እያለ ባንኮችን እየጠየቀ ነው። ከላይ በምስሉ እንደምትመለከቱት ጉዳዩ ከተቋማችሁ ጥበቃዎች አንድ ሰው መልምላችሁ እንድትልኩልኝ የሚል ተማጽኖ ለባንኮች ደርሷቸዋል። ከላይ በርዕሱ እንደምትመለከቱት የመራዊ ከተማ አስተዳደር ሚኒሻ ጽሕፈት ቤት ኃላፊ ካለው ወቅታዊ ሁኔታ አንጻር ለ6 ወር ያህል ተጠርንፎ የሚቆይ ለተቋሙ አጋዥ የሚሆን የጥበቃ ባለሙያ መልምላችሁ በዛሬው ዕለት እንድታሳውቁን ያለ ሲሆን ሀገራዊ ግዴታ የሚሉትን ሕዝብን የመብላት ዘመቻቸውን በተጠቀሰው ቀንና ሰዓት መልምለው የማያሳውቁ ከሆነ በራሳቸው አስገድደው እንደሚወስዱ ዝተዋል። የፋኖን ክንድ መቋቋም ያልቻለው ይህ ስርዓት በቀጣይ የቤት ሰራተኞችን ስጡኝ ማለቱ አይቀሬ ነው። የፋሽስቱና የአሸባሪው አብይ አህመድ ወንበር አስጠባቂ የሀገር መከላከያ ተብየው በዛሬው ዕለት በሰሜን ወሎ ዞን በምትገኘው በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና ወስዷቸዋል፣ እየወሰደም ይገኛል። ታላላቅ የሃይማኖት አባቶች ሄደው የኛ ተማሪዎች ናቸው ለቃቁልን ቢሏቸውም እኛስ ማንን ፈልገን ከሚል ንግግር በማይተናነስ አባቶችን አናውቅላችሁም ብለው አባሯቸዋል ሲሉ የዓይን እማኞች ገልጸዋል። ምንጮች አያይዘው በወልዲያ ከተማ ፒሳ አካባቢ ከሚገኘው ኪዳነ ምሕረት ቤተክርስቲያን ያሉ የቆሎ ተማሪዎች ወጣው ለምነው መመገብ አልቻሉም። በዚህ ከቀጠለ ተማሪዎቹ ለምነው መብላት አይችሉም። ወጣው ወደ ቤተሰቦቻቸው መሄድ አይችሉም። ሲወጡ ይታፈናሉ። ቶሎ መፍትሄ ይፈለግ ሲሉ መልእክት አስተላልፈዋል። አገዛዙ ሃይማኖታዊ ስርዓት ተተኪ ተማሪዎችን አፈሳ ዓላማው የሰራዊቱ ቁጥር ከማብዛት በበለጠ ዘመቻው ቤተክርስቲያኗና መስጊድ ተማሪዎች ተተኪ እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ ማጥፋት ነው። ውድ የመፈነን ሚዲያ ቤተሰቦች ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም መረጃው ከተመቻችሁ ላይክና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ ኃላፊነቱን እንዲወጡ ስል ወደ ቀጣይ መረጃ አለፍኩ። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦር የተሰጠ ወቅታዊ ማሳሰቢያ። በደቡባዊ ጎንደር ከወረታ ከተማ
እስከ ጉራሜና አለምበር ድረስ በአጼ ፋሲል ክፍለ ጦር አመራር ስም ማለትም ሻለቃ ዝናው ነኝ እያሉ ለባለ ሀብቶቹ እየደወሉ ገንዘብ የሚቀበሉና የሚጠይቁ እንዳሉ ደርሰንበታል ያሉ ሲሆን እነዚህ የተደራጁ ሌቦች ህዝባችንን እያሰቃዩና ገንዘብ የሚቀበሉ ዘራፊዎች ናቸው ብለዋል። ጸረ ህዝብ የሆነው አገዛዙ እንዳሰማራቸው ከህዝባችን በደረሰን ጥቆማ መሰረት የተወሰኑትን በቁጥጥር ስር ማዋል ችለናል የተባለ ሲሆን አጼ ፋሲል ክፍለ ጦር እስከ ዘረፉት ንብረታቸው በቁጥጥር ስር አውሎ ምርመራ እያደረገባቸው ይገኛል። መንግስት አደራጅቷቸው የሚዘርፉ ሌቦችን ስታዩ ለአጼ ፋሲል ክፍለ ጦር አመራርና አባል ጥቆማ በመስጠት እንድትተባበሩን ያሉት አርበኛ ዝናው አያሌው የአማራ ፋኖ አንድነት በጎንደር የአጼ ፋሲል ክፍለ ጦር ዋና አዛዥ መልእክታቸውን አስተላልፈዋል። ፋሽስቱ የአብይ አህመድ አገዛዝ በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ሙሽሮችና ቤተሰቦቻቸውን ረሸነ። ፋሽስቱ የአብይ አህመድ ወንበር አስጠባቂዎች በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ሰርግ ላይ የነበሩ ሙሽሮችን እስከ ሚዜዎቻቸውና ቤተሰቦቻቸው ጨምሮ ለጊዜው 8 የሚሆኑ ሰዎችን ተረሽነዋል። ሚያዚያ 29 2017 ዓ.ም ከጠዋቱ 12 ሰዓት አካባቢ ገርጨጭ ከተማ ሰፍሮ የሚገኘው የፋሽስቱ ወንበር አስጠባቂዎች ቤት ለቤት እየዞሩ ወጣቶችን እያፈሱ ሲሆን አግኒ ማርያም ከተባለ ሰፈር ሲደርሱ ሰርግ ቤት ውስጥ የነበሩ ሙሽሮችንና ቤተሰቦቻቸውን የጥይት አረር እንደወረደባቸው የተገለጸ ሲሆን ከሟቾቹ በተጨማሪ ከባድ ቁስለኛ እንዳሉም ተነግሯል። አስቸኳይ መረጃ። የአማራ ፋኖ በጎጃም ከጎጃም ወደ አዲስ አበባና ባህር ዳር የሚጫንን ማንኛውም አይነት እህል ከ2 ቀናት በፊት ላልተወሰኑ ቀናቶች ከልክሏል። ከልከላውን ተላልፎ የተገኘ ማንኛውም ነጋዴ የሚወሰደውን እርምጃ ኃላፊነቱን ራሱ ይወስዳል ሲሉም ተደምጠዋል። የ8ኛ በላይ ዘለቀ ክፍለ ጦር የሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላት ወረዳ እና ርጅና ወጋ ወረዳ የምትገኙ የእህል ነጋዴዎችና የከሰል ነጋዴዎች በድርጅታችን የአማራ ፋኖ በጎጃም የተሰጠውን የእህልና የከሰል ክልከላ በትህትና እንድታከብሩ እንጠይቃለን ሲሉም ተናግረዋል። በክፍለ ጦራችን ስር የምትገኙ 5ቱም ብርጌዶች ሻለቃዎች የአማራ ፋኖ በጎጃም ያወጣውን የእህልና የከሰል ክልከላ ትኩረት ሰጣችሁ እንድትሰሩና እርምጃ እንድትወስዱ እናሳስባለን ያለ ሲሆን ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰድበት እርምጃ ራሱ ኃላፊነቱን ይወስዳል ሲሉ መልእክታቸውን አስተላልፈዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።